በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ሕዝበ ክርስቲያን በሙሉ በያላችሁበት እንደየሰዓታችሁ አቆጣጠር እንደምን አላችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ትንሽ ከሚዲያ ጠፋ ብያለሁና የጠፋሁበት ምክንያት ያው ሰው ሀገር ስትሄዱ ግራ ይገባ የለ እስከምለምደው ድረስ አየሩንም ምኑንም እስከምለማመደው ድረስ ብዬ ነው የጠፋሁትና አንዳንድ ነገሮች እስከሚስተካከሉና እግዚአብሔር የተመሰገነ ይሁን። ሁሉ ነገር እግዚአብሔር በፈቀደ በወደደ ይሆናል። የእውነት የምነግራቸው ቅድስት አርሴማ እውነት ለእኔ ልዩ ናት፣ ድንቅ ናት። ለሁላችንም ሁላችንም ለራሳችን ነው የምትሉትና እያንዳንዷን ነገሮችን ሁሉ አስተካክላ እዚያ አድርሳኛለች። እንደ ስራዬ ሳይሆን እንደ ቸርነቱ አምላኬ። በስደት ሀገር አንዳንድ እንዴት ነው ላላችሁኝ ግን አሜሪካ እንደሚወራላት አይደለች። ምንድነው እንደሚወራት አይደለች ስላችሁ ኢትዮጵያ በጣም አየሩ ምቹ ነው። እኛ ለኤሲ አያስፈልገንም እኮ አይደል? እዚህ ሀገር ሁሉ ነገር የአርቲፊሻል ኑሮ ነው። ያው ግን ለዚህ ነው እንደ ሁሉ ብያለሁ እኔ ለዚህ ነው እንደ አሜሪካ ስለ የነበረው ብያለሁና አንዳንድ ነገሮች ምንድነው ለስጋ ምቹ ነው። ለስጋ በጣም ምቹ ነው፣ ለነፍስ አይሆንም። ግን ለነፍስ አይሆንም ስላችሁ ግን ምንድነው የትም የኛ ውሳኔ ነው የሚያስፈልገው፣ የትም ሀገር ማለት ነው። ኢትዮጵያን ብንሆን እኛ ለመጥፋት ከፈለግን መጥፊያው ብዙ ነው። ለምን እኔም ከጥፋት ውስጥ አንዷ ነኝ ስለነበርኩ ማለት ነው። ግን እዚህ የእግዚአብሔር ስራ ድንቅ ሆኖ እዛ ጨለማ እዚህ ብርሃን መሆኑ አንድ፣ ሲቀጥል ደግሞ ግን ሁሉ ነገር አርቲፊሻል ነው። በቃ አየሩ አርቲፊሻል ነው። ሁሉ ነገር በኤሲ ነው። ሙቀት ሲሆን ኤሲ ከሌለ በጣም ከባድ ነው። ቅዝቃዜ ሲሆን እንደዛው ሁሉ ነገር በጣም ከባድ ነውና እንደ ኢትዮጵያ የሚመስል ሀገር የትም የለም። እኔ ከዚህ በፊትም ጅቡቲ ሄጄ ስላየሁት እንደ ኢትዮጵያ የትም የለም። እግዚአብሔር ሀገራችንን ይጠብቅልን። ግን በሃይማኖት ዙሪያ እዚህ ቀለል አድርገው ነው የሚኖሩት። በጣም የታዘብኩትና እኔ እንደው አሁን በዛ ልንገራችሁ፣ በጣም በቃ ቀለል አድርገው በጣም ያለን ለእግዚአብሔር ያለን ክብር በቃ ተጨናንቆ አይደለም እና በጣም ከባድ ነው። ለስጋ ወዲያሙ ያላቸው እህቶች፣ እናቶች፣ አባቶች እንደ ኢትዮጵያ አይደለም። ኢትዮጵያ አሁን እንደት ላይ ነው፣ እዛም ከባድ ነው። እንደ ድሮ እየኖርን አይደለም እና ያው የገዳሙ ስርዓትና የከተማ ላይ የቤተክርስቲያን ያለው ስርዓት ትንሽ ለየት የሚያደርገው ነገር አለ። የዚህ ደግሞ በጣም የባሰ ነው፣ በጣም ማለት ነው ከምላችሁ በላይ። ምክንያቱም እኔ አሁን በቁርባን ዙሪያ ልበላችሁና ካየሁት አንጻር ቁርባን የቆረበ ሰው ያው ጥፍር ቀለሞችን ሱሪዎችን ምናምን ትታችሁ ነው። በጣም እዚህ ግን ያየሁት ነገር በቃ ጥፍር ቀለም ተቀብቶ ሊፕስቲኩ ምኑ በቃ ይሄ የሚደረገው ነገሮች በቃ ቆርበው ችግር የለም ያደርጋሉ። ምላችሁ የቆረቡ ቀት ሳይሆን ሌላ ቀን ዛሬ ቆርበው ከሆነ እንደነገ ተቀባብተው ምናምን ይሄዳሉ። ፕሮግራሙ ሲኖራቸው ምናምን ተቀባብተው ነው እና ይሄን ነገር በጣም የታዘብኩት ነገር ይሄ ነው። ምኑን ነው ታዲያ ከዓለም የተለየ ነው የሚለውን ነገር አያለው አይደል? እግዚአብሔር እንደዚህ አይደለም። እንደዚህማ ከሆነ ምኑን ተለየን? የሜካፑንም፣ ሁማን ሄሩንም፣ ሊፕስቲኩንም፣ ጥፍር ቀለሙንም፣ ሱሪውንም በቃ እንደዛ ከሆነ ምንድነው የተለየ ነው እላለሁኝና አንዳንዴ ወዴት እያመራን ነው? ይሄ ነገር አይከብድም ወይ እያልኩኝ ነውና እኔ የኔ ሀሳብ ነው፣ የእውነት ነው የምነግራችሁ። እንዴት ነው ማለት ይሄ ችግር የለውም የምንላቸው ነገሮች ችግር እያመጣብን አይደለም ወይ? የሆነ ቀለል ስናነገው በቃ የሆነ ኃጢአትን እየተላመድን አይደለም ወይ? ይህ ነገር እንዴት ይሆናል እያልኩኝና እኔ ለራሴ ጥያቄ ሆኖብኛል። በጣም ከባድ ነው የእውነት። እኔ በጣም ከባድ ነው እውነት ስነግራችሁ፣ በጣም የሚከብድ ነገር ነው። እግዚአብሔር ልቦና ይስጠን እንጂ ይከብዳል በጣም። የምንሰማቸው ነገሮች በጣም ከባድ ነው።
ለምን ይሄ ምን ችግር አለው የምንላቸው ነገሮች በራሱ ችግር እያመጣ ስለሆነ ለእኔ ከባድ ነው በጣም ማለት ስጋው ደግሞ የተቀበለ ሰው የሆነ ካለ መለየት አይደለም፣ ራሳችንን ጭምት ማድረግ አይደለም አይደል? ራሳችንን ጭምት አይደለም፣ ግን የክርስቲያናዊ አለባበስ ብንለብስ ይሄ ዓለም የሰጠችን አርቲፊሻል ነገር ቢቀር እላለሁኝ እንደ ምክር ማለት እኔ እንደው ምንም ከሰው የተለየ ሆኛ አይደለም፣ ግን በጣም እኔ ተራ ኃጢአተኛ ሰው ነኝ። ግን የቻልነውን ብንተው ምን ይመስላችኋል? የእውነት እንደው በመላው ዓለም የምትኖሩ ህዝበ ክርስቲያን በሙሉ እስቲ እንደው ይሄን ነገር እንደው በኮሜንት ጻፉልኝ የእውነት እና የቻልነውን ነገሮች ብንተው ምን ይመስላችኋል? የእውነት እኔ ግን ግራ ስለገባኝ ነው። ማለት የሆነ ቀለል እያደረግናቸው ስንሄድ ነገሮቻችን እግዚአብሔርን ስንዳፈር የሚመጣብንን ይውት እንግዲህ የመጣብንን ነገር እና ያው በየሚዲያው ትሰማላችሁ ብዙ ነገር እና እንደው እውነት ክርስትናችን እንደዛ ነው ወይ? እየኖርነው ነው ወይ? ክርስትናን በተግባር እየኖርነው ነው ወይ? ለዚህ እኔ ጥያቄ አለኝ፣ የእውነት ጥያቄ አለኝ። ለምን ብትሉ እንደዚህ እየተደረገ ነው ወይ? በአመት አንዴ እየሰገድን ነው ወይ ክርስትናን የምናስቀጥለው? በአመት አንዴ ነው ወይ ክርስቲያን መስገድ ያለበት? ጸሎት መጸለይ የለብንም ወይ? እኔ ይህን ጠይቃለሁ። ምክንያቱም ዛሬ እየተደረገ ያለው በጣም ከባድ፣ በጣም ወዴት እያመራ እንደሆነ እኔ አላውቅም። እግዚአብሔር ራሱ ነው የሚያውቀው። ግን እኔ አሁን በዚህ በስጋው ደግሞ ዙሪያ የሚደረጉ ነገሮች በጣም ትንሽ አይምሮዬን ጸጸት ስላደረገው ነው። እንደው የሚደረጉት ነገሮች እዚህ ሀገር ላይ ያየሁት በጣም ከባድ ነው። በጣም ማለት ነው። ግማሽ ቅዳሴ ላይ መተው ሁሉ ሊቆርቡ ይችላሉ። በቃ እንደዚህ አይነት ነገር ማለት ነው። እኔ የማውቀው አንድ ክርስቲያን እንደው በጣም ከአቅሙ በላይ ከሆነ ታምረ ማርያምን ሌሊት ሰምቶ እሱን እንኳን መስማት ካልቻለ ኪዳን ማድረስ አለበት። እኔ የማውቀው ነው እንግዲህ። ከዛ ውጪ ሌላ እንደው ይባሰ ነገር ከሆነ እንኳን ይላሉ እንደው ባይፈቀድ እንኳን አህዱ ሲባል መኖር አለበት ይባላል። እና እኔ ግን አሁን እዚህ ላይ ያየሁት ነገር ምን መሰላችሁ? በግማሽ ቅዳሴ ላይ መጥቶ ሊቆርቡ ይችላል። እና እኔ በጣም ነው ግራ የሚገባኝ። እና ትልልቅ ሰው ሆኖ ያንን ማድረጉ አስፈላጊ ነው ወይ የሚል እንትን አለኝ። እኔ የሰው ኃጢአት መመልከት ሳይሆን ያው ስርዓቱን ነው። እኔ ከማንም የበለጠ ኃጢአተኛ ነኝ። ግን እንደው ትንሽ ይሄን ነገር እየተዳፈረን መቅረባችን እሰየው። ግን መስመሩን ህጉ በሚፈቅደው እግዚአብሔር በሚፈቅደው እግዚአብሔር በሚወደው በኩል ብናደርገው የሚል አስተያየት አለኝ። እንደዚህ ሆነን መግቢያችን የት ነው የሚለው ደግሞ እኔ ያሳስበኛል እንደ አንድ ክርስቲያን ማለት ነው። ይሄን ዓለም እናልፋለን። የማያልፈውን ዓለም ለመውረስ በተቻለ መጠን እንተጋለን። ግን እየተጋን ነው ወይ? እኔ ጥያቄ ነው። አሁን ትውልድ በጣም ከባድ ትልልቅ ሰው ማለት እኔ በእድሜ ትልቅ ስለሆንኩኝ ልታከብሩኝ ይገባል። እና በእድሜ ሰው የማይከበርበት ዘመን ላይ የደረስንበት እኔ አንዳንዴ ማለት ለእኔ የክርስትና መሰረቴ እግዚአብሔር ጋር ያገናኙኝ አባት መምህር ግርማ ናቸው። አሁን በየሚዲያው ስታዩት መምህር ግርማን እንዲህ ዘቅዝቆ ፎቶ መስቀል የያዙትን ኤክስ አድርጎ መሳደቡ ልክ ነው ወይ? እውነት ከአንድ ክርስቲያን ይጠበቃል ወይ? እንዴ ወዴት እየሄድን ነው? ኧረ ተው። እውነት እግዚአብሔር ግን ስለዛ እኔ ኃጢአተኛ ነኝ። አዎ፣ ግን ለእኔ መጸለይ ነው እንጂ ያለባችሁ ፎቶዬን ኤክስ እያደረጋችሁ መሳደብ ነው የሚቀለው። ክርስቲያን ይሳደባል። ኧረ ተው፣ ልቦና ይስጠን፣ ወደ ራሳችን እንመለስ። የእውነት የመጣብን ነገር ጥሩ አይደለም። እኔ የበቃ ሆኜ አይደለም፣ ግን አባ ዘወንጌል ያሉትን አስተውሉ። እግዚአብሔር በአንድም በሌላም ነግሮናል። ያንን የመምህር ግርማን ፎቶ ይዘን ኤክስ ስናደርግ መስቀል እጃቸው ላይ የያዙትን ጭምር ኤክስ እያደረግን ነው። ገብቷችኋል? መስቀሉን ጭምር እኮ ነው ኤክስ እያደረግን ያለነው። እሳቸው አንድ ግለሰብ ናቸው፣ ግን መስቀሉስ እንደው በእድሜያቸውስ መከበር የለባቸውም ወይ? ምንድነው ያጠፉት? እስቲ ንገሩኝ። የእውነት እኔ ጥያቄ ሆኖብኛል። ምንድነው ያጠፉት እነዚህ አባት? እኔ እኮ ጠንቋይ ቤት አይደለም ያገኘኋቸው የት ነው? ቤተክርስቲያን። አሁንም የት ነው የሚያገለግሉት? ቤተክርስቲያን። ነገር እንግዲህ አንድ ጠንቋይ
ጠንቋይ ነው ካላችሁ ንስሐ ግቡ፣ ቁረቡ፣ ጹሙ፣ ጸልዩ፣ ስገዱ የሚል አባት ካለ ጸሎት ቤት ይኑራችሁ። ለእግዚአብሔር አምልኮ ስጡ። ቤታችሁን በቤታችሁ ውስጥ እግዚአብሔር ልታመልኩ ይገባል። ወስናችሁ በዛች ቦታ ስገዱ። እንዴ ክርስቲያን በዓመት አንዴ አይደለም የሚሰግደው፣ ቀን በቀን መስገድ አለበት ብለው ያስተማሩ አባት ጠንቋይ ናቸው ብላችሁ መሳደቡ ምንድን ነው ያመጣው? በእድሜ ብቻ እንዴ ይሄ ትውልድ ነው ወዴት እያመራ ነው? በእድሜ ብቻ ሊከበሩ አይገባም። ኧረ ተው ጎበዝ፣ ተው፣ ወደ ራሳችን እንመለስ፣ ተው፣ እናስተውል። እኔ ማነኝ? አንድ ጣቴን እሰው ላይ እንዲህ ሲቀጥር አራቱ ወደ እኔ ማነኝ? እኔ ተራ ኃጢአተኛ አይደለሁም ወይ? እያንዳንዳችን አንድ ሰው ቢያጠፋ መስደብ አይደለም አባቴ ይሄ ነገር አስተካክሉ ነው የሚባለው። መሳደቡ በእድሜያቸው እንኳን ልታከብሩ ይገባል። መምህር ግርማ ትላንት እነ ገብረ መንፈስ ቅዱስን እና አቡነ ተክለ ሃይማኖትን ያደረጉትን የጣዖት ተጋድሎ ነው እንድንጋደል ያደረጉት። ተው፣ እኔ እነ ገብረ መንፈስ ቅዱስ ናቸው አላልኩም፣ ደግሞ ወደ ሌላ እንዳታዞሩ። ግን ያንን የተረሳውን አስተውሰውን እየተጋደለ ነው እያደረግን ያለ ነው። ትላንት እነ ገብረ መንፈስ ቅዱስ 100 ዓመት አይደል ተዘቅዝቀው ዝቋላ ላይ የጸለዩልን። ያለ ምንድን ነው? ያንን አጋንንት ለማውጣት አይደል? ከዛ ውስጥ ታሪኩን እንሰማለን እና ያለን ገድላቸው ላይ እናነባለን። ታዲያ ዛሬ የተለየ ነገር ምን መጣ? አቡነ ተክለ ሃይማኖት ምንድን ነበር የሚያደርጉት? በጣዖት አምልኮ የተያዙትና አይደል ሲያላቅቁ የነበረው። ዛሬ ጨሌ የያዝን በአድ አምልኮ የምናመልከውን ሰዎች እኮ ነው ከዛ ውስጥ ውጡ እያሉ ነው ያለው። እስቲ ማን ነው? እስቲ ወደ ራሳችሁ እስቲ ተመልከቱ። ማን ነው እስቲ በስተጀርባው ንጹህ ዘር? ማን ነው እስቲ በአድ አምልኮ የሌለበት? የእውነት ማን ነው? ዛሬ ያ በአድ አምልኮ አይደል ዛሬ እያንከራተተን ያለው። ግማሹን ወደ መናፍቅ፣ ግማሹን ወደ ሌላ እያደረገ የሚያደርገው ሰው እኮ ወዶ አይደለም ተይዞ እኮ። እኔ አሁን ዘፈን የሚዘፍኑትን በሉ፣ ሴት በቃ በዝሙት የሚወድቁትንም በሉ ወደው አይደል። አትፍረዱ፣ ወደው አይደል። ምክንያቱም ያ ትናንትና ሲመለክ የቤተሰባችን ባክግራውንዱ ሲያመልኩት የነበረው መንፈስ ዛሬ ላይ ግብር ሲያጣ ይሄ ትውልድ አልገብር ሲለው ምን አደረገ? በቃ በየቦታው ግማሹን መናፍቅ አዳራሽ፣ ግማሹን በታተነ፣ ግማሹን ጭፈራ ላይ፣ ግማሹን ዘማዊ፣ በቃ እንደዚህ ያደረገን እኮ። ስለዚህ ያ የዘራነው የቤተሰቦቻችን የወረስነው ውርስ አይደለም ወይ ይሄንን እንደዚህ እያደረገ ያለው? ቤተክርስቲያን የሚያቃጥሉት ሰው የሚያርዱት ወደው ነው ወይ? አይደለም። ትላንትና የነበረው በአድ አምልኮ እንደዛ ራሳቸውን ተቆጣጥሯቸው ነው ኃጢአት እያሰራቸው ያለው። በእኛ ዘመን እኮ ሰው ቁልቁል ተዘቅዝቋል። በእኛ ዘመን እኮ ማህፀን ተቀዷል። የሴት ሆድ እኮ እርጉዝ ሆና ተቀዷል እኮ በእኛ ዘመን። ወዴት እያመራ ነው? እኔ የመጨረሻው ዘመን ነው እውነት። አባ ዘወንጌል ያሉትንም ያያችሁ አይታችኋል። ካላያችሁ ደግሞ እዩት። ግን ትንቢቱ እየተፈጸመ ነው። የትንቢቱ መፈጸሚያ አያድርገን ነው የምለው እኔ ያንን ነው የምላችሁት ወንድሞች። እግዚአብሔር ልቦና ይስጠን። ያው በዚህ የተነሳ ይሄንን አልኩኝ፣ ይቅር በሉኝ እንግዲህ። እና በተቻለ መጠን ግን ወደ ራሳችን መመለስ። መሳደቡ በስድብ የጸደቀ የለም። ለእያንዳንዱ ስራውን የሚከፍለው ለእኔ እንደ ስራ የሚሰጠኝ እግዚአብሔር እንጂ ሰው አይደለም። ሰው እኔን ልትሰድቡኝ ትችላላችሁ፣ መብታችሁን ስደቡ። ግን ዋጋዬን የሚከፍለኝ አምላኬ እና በእድሜ ግን ልታከብሩኝ፣ ከኔ ታናሽ የሆናችሁ ልታከብሩኝ ይገባል። ምክንያቱም እስከነ ኃጢአቴ እግዚአብሔር ታግሶ እድሜ ሰጥቶኝ እዚህ አድርሶኛል። ስለዚህ ልታከብሩኝ ይገባል። እግዚአብሔር ከበደችኝ አላለ። እድሜ የጨመረልኝ እስከነ ኃጢአቴ ነው፣ ነገ ትመለሳለች ብሎ። ስለዚህ እኔ እንጃ እንዴት ነው ትልልቅ ሰው ማክበር ግድ ይለናል። የእውነት
ሰው ትልልቅ ሰው ከሚረግመን ቢመርቀን ይሻላል። እናት አባት አለማክበር ጥሩ አይደለም። ምንግር መምህር ግርማ አባታችን ናቸው። ብናከብራቸው እግዚአብሔር ያከብረናል። ባናከብር ይብላ ይለኛ እነሱ ምንም አይሆን፣ ጸጋው ይበዛላቸዋል እንደውም ማለት ነው። ስለዚህ በተቻለ መጠን ማንም ይሁን ማን ትልልቅ ሰዎችን ብናከብር እና ብዙ አላበዛባቸውም። ያው አንዳንዴ ነገር ያነሳዋል አይደል? በዛው በአገሪቷ ሁኔታ እንትን አልኩኝና በዛው ወደዛ የማያቸውን ነገሮች እንትን አልኩኝና እግዚአብሔር ልቦና ይስጠን፣ ማስተዋሉን ይስጠን፣ ለንስሐ ሞት ያብቃን፣ መጨረሻችንን ያሳምረው። ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። ሰላም ለእናንተ ይሁን።